ሰላም ውዶቼ እንዴት ቆያችሁልኝ? አሁን የማሳያችሁ እንዴት የኒኪ አፕ በስልካችን ዳውንሎድ አድርገን ለክፍያ ዝግጁ የሆነ አካውንት እንደምንከፍት እንዲሁም በምን መልኩ ኮይንና ፖይንት ወይም ቢን ሰብስበን ወደ ገንዘብ እንደምንቀይር እንዲሁም የሰራነውን ገንዘብ ደግሞ እንዴት ማውጣት እንደምንችል በተለያየ ክፍል አሳያችኋለሁ። ከዛ በፊት ቻናሌን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ አድርጋችሁ እንድትጀምሩልኝ ትብብራችሁን ጠይቃለሁ። ነው በክፍል አንድ ወይም በዚህኛው ክፍል የምናየው የኒኪ አካውንት አከፋፈት እንዲሁም የፊት አሻራ ወይም ፌስ አውተንቲኬሽን እንዴት ቨሪፋይ እንደምናደርግ ወይም እንዴት የፊት አሻራ እንደምንሰጥ እና ኢንቪቴሽን ኮድ እንዴት እንደምናስገባ የምናይ ይሆናል ማለት ነው። ስለዚህ አሁን ቀጥታ ወደ ማውረዱ እንሄዳለን ማለት ነው። እናንተ ፕሌይ ስቶር ላይ ትገቡና እዚህ ማለት ነው ፕሌይ ስቶር ላይ ትገባና ዳውንሎድ ታደርጋላችሁ ማለት ነው። ስለዚህ እዛ ላይ ከታች ሰርች ባሩን ተጭነን ከላይ ኒኪ አፕ ብለን እንጽፋለን ማለት ነው። ኒኪ ላይቭ ማለት ነው። ኒኪ ላይቭ ብለን ስንጽፍ ራሱ ያመጣዋል። ስለዚህ መጀመሪያውን ስንመርጥለት እቺ የምትታየዋን የኒኪ አፕ እናገኛለን ማለት ነው። እቺኛዋን ኦሬዲ እኔ ዳውንሎድ ስላደረኩት እዚህ ጋር ኦፕን ይላል። ግን እናንተ ጋር አዲስ ከሆነ ዳውንሎድ ካላደረጋችሁት ኢንስቶል የሚል ስለሚመጣላችሁ እዚች ጋር ኢንስቶል የሚለውን ትጫናላችሁ ማለት ነው። እኔ ኦሬዲ ዳውንሎድ ስላደረኩት ስልኬ ላይ አለ ማለት ነው። ቀጥታ ወደ ስልኬ እንገባለን። ስለዚህ ስልኬ ላይ የጫንኩትን ኒኪ ላይቭ ከፍተዋለሁ ማለት ነው። ገና ስትከፍቱት ያወረዳችሁትን እንደዚህ አይነት ኢንተርፌስ ይኖረዋል ማለት ነው። እዚህ ጋር ሶስት ነገር አለ። የመጀመሪያው ሳይን ኢን ጉግል አካውንት የሚል አለ። ሁለተኛው ሳይን ኢን ዊዝ ፌስቡክ አካውንት የሚል አለ። ኤንድ ሳይን ኢን ዊዝ ፎን ነምበር አለ። በሶስት አማራጮች አካውንት መክፈት ትችላላችሁ ማለት ነው። እኔ አሁን በጉግል የሚለውን ነው ማሳያችሁ። ሌላውን እናንተ ቀጥታ ብትሞክሩት ቀላል ስለሆነ ያስገባችኋል። ሳይን ኢን ዊዝ ጉግል አካውንት የሚለውን ስነካው ሳይን ኢን ዊዝ ጉግል አካውንት የሚለውን እነካለሁኝ። እኔ አሁን የምትጠቀመው ይሄኛውን ነው። ሳይን ኢን ጉግል አካውንት የሚለውን ነው። ስለዚህ እሱን ስንነካው እኔ ኦሬዲ አዲስ ነው ማወጣው። በዚህ በአንደኛው ኢሜይሌ አወጣሁኝ። በአንደኛው ኢሜይል እናንተ ጉግል አካውንት ካላችሁ ያው ስልካችሁ ላይ ያለውን ጉግል አካውንት ትመርጡላታላችሁ። ስትመርጡለት ይሄን ኢንተርፌስ ያመጣላችኋል። የመጀመሪያው እዚህ ጋር ይህችን የካሜራ ምልክቷን ተጭናችሁ ፎቶ አፕሎድ ማድረግ ነው። ሁለተኛ እዚች ጋር ደግሞ ስማችሁን ኢዲት ማድረግ ነው። ሶስተኛ ደግሞ እዚች ጋር የልደት ቀናችሁ ወይም በርዝ ዲያችሁን እዚህ ጋር በፈረንጆች አቆጣጠር ማለት ነው። ግን ያው እዚህ ጋር መጠንቀቅ ያለባችሁ ስታስገቡ ከ18 ዓመት በላይ እንዲሆን አድርጋችሁ አስገቡ፣ በፈረንጆቹ ማለት ነው። ሌላውና ዋነኛው እዚህ ጋር ጾታ የምንሞላበት አለ። ወንድ ከሆነ ይችኛዋን ሴሌክት ያደርጋል፣ ሴት ከሆነች ደግሞ ይሄኛውን ሴሌክት ያደርጋል ማለት ነው። በዛ መልክ እንሞላለን። ለምሳሌ ስሙን ፎቶን እዚች ጋር አንድ ፎቶ አፕሎድ ታደርጉለታላችሁ። አንድ ፎቶ እናንተ ምረጡ። እኔ ይሄኛውን ፎቶ መረጥኩና አፕሎድ አደረግኩኝ። ዘን እናንተ የትኛውንም ፎቶ መምረጥ ትችላላችሁ። እዚህ ጋር ደግሞ ስማችሁን ኢዲት ዲፎልት ራሱ የሚሰጣችሁ ስም ነው። ስለዚህ እዚች ጋር ኢዲት ማድረግ ትችላላችሁ። ለምሳሌ ያ ብዬ ወይም የዓለም ብዬ ማውጣት ትችላለሁ። ስለዚህ እዚች ጋር ደግሞ በውጮች ከ18 ዓመት በላይ እንዲሆን አድርጌ ያወጣዋለሁ። ለምሳሌ አሁን ዘንድሮ ያለነው 2025 ነው አይደለ? 2000 ብለው ወይም 2000 ብለው ራሱ 25 ዓመት ነው። እናንተ ትክክለኛ እድሜያችሁን ግን ከ18 ዓመት በላይ መሆን አለበት። ያቺን ነገር ተጠንቀቃችሁ ዓመተ ምሕረቱን ትሞላላችሁ ማለት ነው። እንደዛ አድርጋችሁ ሙሉ። ሌላኛው ወንድና ሴት የሚል አለ።
ሴት ከሆናችሁ ሴት፣ ወንድ ከሆናችሁ ወንድ ብላችሁ ትሞላላችሁ። መጨረሻ ላይ እዚህ ጋር ተጠንቀቁ። ጾታ መቀየር ትንሽ አስቸጋሪ ነው። ኦፍኮርስ መቀየር ይቻላል፣ ግን ብዙ ጣጣ ስላለው እዚህ ጋር ስትሞሉ በጥንቃቄ ይሁን። በተለይ ሴቶች ወንድ ብላችሁ ዲፎልቱ እዚህ ጋር ወንድ ላይ ስላለ ቀጥታ ኔክስት ነው የምትነኩት። ሴት ላይ ሳታደርጉ እንዳትነኩ፣ ዘንድ ኔክስት ታደርጋላችሁ ማለት ነው። አፍተር ሰሚሽን ጀንደር ካናት ቢ ሞዲፋይድ ይላል እዚህ ጋር። አንዴ ሰሚት ወይም ደን ካላችሁ በኋላ ጾታ መቀየር እንደማይቻል ነው እያስጠነቀቀን ያለው። ስለዚህ ጾታችሁን እዚች ጋር መጠንቀቅ አለባችሁ። በተለይ ሴቶች የሴት የሚለውን ወይም ፊሜል የሚለውን መንካት መቻል አለባችሁ። ከዛን ደን ብለን ወደዚህ ያስገባናል ማለት ነው። ደን ስንለው ይሄ ነገር ይመጣልናል። ስለዚህ እናንተ ከላይ እዚች ጋር ስኪፕ የምትል ነገር አለች፣ እዚች ጋር ስኪፕ የምትል ነገር አለች። ስለዚህ ስኪፕ የምትለዋን ትነኩና ወደ ዋናው የኒኪ ያስገባናል ማለት ነው። እናንተ ይሄኛውን እንትን ትላላችሁ። ዘን እንደዚህ ታስገባላችሁ። ከዛ ወደዚህ ከገባን በኋላ የሚሆነው የፊት አሻራ ነው የምንሰጠው ማለት ነው። የፊት አሻራ የምንሰጠው እዚህ መጀመሪያው ላይ እዚች ላይቭ የሚለው ላይ ገብተን የፊት አሻራ እንሰጣለን ማለት ነው። ዘን እዛ እንገባለን። ከዛን የዚህ የዩቲዩብ ወይም እቺ በቀኝ በኩል ከታች የምትታየዋን እንነካና እዚህ ውስጥ እንገባለን። ዘን እዚህ ውስጥ ከገባን በኋላ ይሄ ኢንተርፌስ ይመጣልናል። አካውንት ይሄ እናንተ ለማሳየት የሚከፍተው አካውንት ነው። ዘን ቬሪፋይ የዚች ጋር ቬሪፋይ የምትል ነገር አለች። ቬሪፋይ የምትለዋን ስትነኩ የፊት አሻራ እንድትሰጡ ያደርጋችኋል ማለት ነው። ስለዚህ እንዴት ነው የፊት አሻራ የምንሰጠው? ቬሪፋይ የሚለውን ስትነኩት በፊታችሁ ቅርጽ ይህን አግሪ እንድታደርጉ ያደርጋል። ያው የራሱ እንትኑ ነው፣ አግሪመንት ነው። ዘን አግሪ ኤንድ ቬሪፋይ ትሉታላችሁ። ከዛን በፊታችሁ ቅርጽ እዚች ጋር የሚያመጣላችሁ እንትን አለ። ፊታችሁን በዚች ጋር እንዲገባ ታደርጋላችሁ። ፊታችሁ እዚህ ውስጥ እንዲገባ ካደረጋችሁ በኋላ ፊታችሁ ብቻ ከዛን ምን ይጠይቃችኋል? ከታች ኖ ፌስ ዲቴክትድ ይላል። ያው ፊቴን ስለሸፈንኩት ነው። ስለዚህ ፊታችሁን እናንተ እዚህ ውስጥ ታስገቡና ቀረብ ታደረጉለታላችሁ። ዘን ብሊንክ ዩር አይስ ይላል። አይናችሁን ጨፍኑ ወይም አርገብግቡ አይናችሁን ጨፍኑ ይላል። ዘን ጨፈን ስታደረጉለት ከዛ ራሱ ይጠፋል። አንደር ሪቪው ይላል ማለት ነው። ዘን አንደር ሪቪው ይላል። ከዛ በኋላ ምን ታደርጋላችሁ? ትወጣላችሁ ማለት ነው። እኔ አሁን ቬሪፋይ አላደረኩም፣ ምክንያቱም በሌላ አካውንት ቬሪፋይ ስላደረኩ እናንተ እዚህ ትገባላችሁ። ሌላኛው ሁለተኛው ነገር ከቨር ፎቶ ቀይሩ ነው የሚለው። ከቨር ፎቶ የራሳችሁ ፎቶ ነው መሆን ያለበት። የራሳችሁ ፎቶ እዚች ጋር ከቨር ፎቶ ቼንጅ የሚል አለ። እሷንም ቼንጅ ታደርጋላችሁ ማለት ነው። የራሳችሁ የሚታይ ፎቶ መቀየር መቻል አለባችሁ ማለት ነው። እዚህ ውስጥ ትገባላችሁ። እዚህ ስትገቡ ከላይ የኤክስ ምልክት አለች። የኤክስ ምልክቷን ትነካላችሁ እዚች ጋር። ዘን የኤክስ ምልክቷን ከነካችሁ በኋላ እዚች ጋር ከታች ኢዲት ከቨር ይላል። ኢዲት ከቨር የሚል አለ እዚች ጋር። ኢዲት ከቨር የምትለዋን እንነካለን። ይወስዳችኋል ማለት ነው። ወደ ጋላሪያችሁ ይወስዳችኋል። ዘን ጋላሪያችሁ ውስጥ ትገቡና የራሳችሁ ከወገብ በላይ በደንብ የሚታይ ጥሩ ኳሊቲ ያለውን ፎቶ አፕሎድ ታደረጉና መጨረሻ ላይ አፕሎድ ካደረጋችሁ በኋላ እዚች ጋር ሴቭ የሚላለ ሴቭ ማድረጋችሁን እንዳትረሱ ማለት ነው። ሴቭ ታደርጋላችሁ። ዘን ከዚህ በኋላ የሚሆነው የጨረስን ይህን ስታደርጉ ሁለቱን የፊት አሻራና ከላይ ስትሰጡ አንደር ሪቪው ይላል። ከዛ ያው ሚሴጅ ይገባላችኋል። ምናልባት የፊት አሻራው ካልተቀበላችሁ ቴክስት ይገባላችኋል፣ ሪጀክት ተደርጓል ይላችኋል። ዘን እንደገና የፊት አሻራ ትሰጣላችሁ ማለት ነው። ወይም ከቨር ፎቶ ሪጀክት ካደረገ ሌላ የከቨር ፎቶ የሚታይ በደንብ ታነሱና አፕሎድ ታደርጋላችሁ ማለት ነው። ከዛን ያን ጊዜ እሱን ነገር ከጨረሳችሁ በኋላ ምን ይመጣላችኋል? እዚች ጋር ጎ ላይቭ የምትለው ኢንአክቲቭ ናት። እኔ አሁን ስላልሰጠው ነው። ጎ ላይቭ የምትለዋ ምን ይሆናል? አክቲቭ ይሆናል። ስለዚህ ይሄን ነክታችሁ ላይቭ መግባት ትችላላችሁ ማለት ነው። ዘን ኔክስት የሚሆነው የኢንቪቴሽን ኮድ አሞላል ነው። ኢንቪቴሽን ኮድ ለመሙላት እዚች ጋር ሚ የምትላለች እዚች ጋር ሚ የምትለዋን
እንነካና ስንነካ እዚች ጋር ኢንቫይት ሪዋርድ የሚል አለ። ኢንቫይት ሪዋርድ የሚል አለ። ሶ ኢንቫይት ሪዋርድ የሚለውን አንዴ እንነካለን። ዘን አንዴ ስንነካው ምን የሚል ይመጣልናል? እዚች ጋር ከፍ ከፍ እናደርግና ማይ ኢንቫይት የሚላለ ማይ ኢንቫይት እዚች ጋር ከታያችሁ ያከበብኩባትን እሷን እንነካለን። እሷን ስንነካ ከታች ማይ ኢንቫይተር የሚላለ አድ ታደርጋላችሁ ማለት ነው። ዘን አድ የሚለውን ትነኩና ምነግራችሁን አይዲ ታስገባላችሁ ማለት ነው። ሶ እዚህ ፕሊስ ኢንተር ኢንቪቴሽን ኮድ የሚለውን ስትነኩት እዚች ጋር ኮድ እንድታስገቡ ያደርጋችኋል ማለት ነው። እሷን ስትነኳት ኪቦርዱን ያመጣላችኋል። ሶ የምነግራችሁን አይዲ ታስገባላችሁ ማለት ነው። እዚች ጋር 69 87 50 እዚች ጋር ትነኳትና 69 87 58 15 ወይም ደግሞ ሁለት ነው ማስቀምጥላችሁ። ወይ ይሄኛውን አስገቡ ወይ ደግሞ 69 53 96 50 ታደርጉና ካስገባችሁ በኋላ ከሁለቱ አንዱን ካስገባችሁ በኋላ ሰሚት የሚላለ ዘን እዚች ጋር ሰሚት የሚለውን እንጫናለን ማለት ነው። ዘን ሰሚት የሚለውን ከተጫንን በኋላ ልክ እዚች ጋር አድ የሚል የነበረው ማን ይመጣል ማለት ነው? የዚህ ያስገባችሁት አይዲ እዚህ ጋር መምጣት አለበት ማለት ነው። እዚች ጋር ከመጣ ኢንቪቴሽኑ ተቀብሏችኋል ማለት ነው። ሶ በዚህ መልኩ እንትን ማድረግ እንችላለን ማለት ነው። ኢንቪቴሽን ኮድ መሙላት እንችላለን። ሌላውን ደግሞ በቀጣይ ዙር በደንብ አሳያችኋለሁ። ስለተከታተላችሁኝ አመሰግናለሁ። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ ለጓደኞቻችሁ። ቻናሌን ደግሞ ሰብስክራይብ አድርጉልኝ። በጣም አመሰግናለሁ። ቀጣይ ተያዥ ክፍሎችን ደግሞ እምለቅላችሁ ይሆናል። ተከታተሉኝ። በጣም አመሰግናለሁ።